የተከበራችሁ የሥርዓተ ቤተ ክርስቲያን ቲዩብ ተከታታዮች በሙሉ ባወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላም እንዴት ቆያችሁ? አሜን። ፈጥሮ ያላጠፋን እስከዚህ ሰዓት ያቆየን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ባህርያተ ቤተ ክርስቲያን የምንላቸው ስንት ናቸው? ስለ ባህርያተ ቤተ ክርስቲያን የምንማማር ይሆናል። አብራችሁን ቆዩ። እንግዲህ ርዕሱ ጋር እንደምናየው ባህርያተ ቤተ ክርስቲያን ይላል። ባህርያተ ቤተ ክርስቲያን ይኸው አራቱ ባህርያተ ቤተ ክርስቲያን የምንላቸው የምናይበት ይሆናል። አራቱ ባህርያተ ቤተ ክርስቲያን የቤተ ክርስቲያንን መንፈሳዊ መለኪያ ያሳያሉ። አንድነቷን፣ ቅድስናዋን፣ ዓለም አቀፍነቷን እና በሐዋርያት ላይ የተመሰረተች መሆኗን ይገልጻሉ። እነዚህ አራቱ ቤተ ክርስቲያኖች የቤተ ክርስቲያን መንፈሳዊ መለኪያ ናቸው። ስለ አንድነቷ፣ ስለ ቅድስናዋ፣ ስለ ዓለም አቀፍነቷና ሐዋርያዊት ቤተ ክርስቲያን መሆኗን ይገልጻሉ ማለት ነው። እነዚህ አራቱ ባህርያተ ቤተ ክርስቲያን የምንላቸው ማለት ነው። በኒቂያ ጉባኤ በ325 ዓመተ ምህረት በቆሙ በ318ቱ ሊቃውንት በረቀቀው የጸሎት ሃይማኖት ክፍል ላይ እንደተቀመጠው ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉ በላይ በምትሆን በሐዋርያት ጉባኤ ላይ በተመሰረተች በአንዲት ቅድስት ቤተ ክርስቲያን እናምናለን ይላል። ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ አንዲት ቅድስት በሆነች ቤተ ክርስቲያን እናምናለን። ምን ከሆነች? እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉ በላይ በምትሆን በሐዋርያት ጉባኤ ላይ በተመሰረተች በአንዲት ቤተ ክርስቲያን እናምናለን ይላል። እንዲህ ብለው በኒቂያ ጉባኤ በ318ቱ ሊቃውንት የወጣ እንትን ነው ማለት ነው። ስለዚህ አሁን አራቱ ባህርያተ ቤተ ክርስቲያን የምንላቸው አንደኛ አንዲት መሆኗ፣ ሁለተኛዋ ቅድስት መሆኗ፣ ሶስተኛዋ ሐዋርያዊትና ሁለንተናዊት መሆኗ። ቅድስት ቤተ ክርስቲያን አራት የቤተ ክርስቲያን ባህርያት አሉ። አንደኛ ቤተ ክርስቲያን አንዲት መሆኗ፣ ሁለተኛ ቤተ ክርስቲያን ቅድስት መሆኗ፣ ሶስተኛ ቤተ ክርስቲያን ሐዋርያዊት መሆኗ። ለምን? ቅድም እንዳልነው ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉ በላይ በምትሆን በሐዋርያት ጉባኤ ላይ በተመሰረተች በአንዲት ቅድስት ቤተ ክርስቲያን እናምናለን ነው። ስለዚህ በማን በተመሰረተች? በሐዋርያት ጉባኤ ላይ በተመሰረተች። ስለዚህ ሐዋርያዊት መሆኗንና ሁለንተናዊት ሁሉ አቀፋዊ መሆኗ አራት የቤተ ክርስቲያን ባህርያት ናቸው። እነዚህን ደግሞ እያንዳንዳቸውን እናያለን ማለት ነው። እያንዳንዳቸውን የምናይ ይሆናል ማለት ነው። አንዲት ናት ስንል ቤተ ክርስቲያን አንዲት ናት። ምክንያቱም በአንድ እምነት፣ በአንድ ጥምቀት፣ በአንድ ጌታ የተባበረች መሆን። ኤፌሶን ምዕራፍ 4 ከቁጥር 5 ላይ አንዲት ጥምቀት፣ አንዲት ጌታ፣ አንድ ሃይማኖት ይላልና ስለዚህ ቤተ ክርስቲያን አንዲት መሆኗ የቤተ ክርስቲያን ባህርያት ነው ማለት ነው። ሁለተኛ ቆላስይስ ምዕራፍ 1 ቁጥር 18 ላይ ራሷ ክርስቶስ ነው። የቤተ ክርስቲያን ራሷ ክርስቶስ ነው። እኛም የአንድ ሰው ክፍሎች ነን ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 22። ስለዚህ ቤተ ክርስቲያን አንዲት ናት መሆኗን ብዙ የሚገልጹ መጽሐፍ ጥቅሰው ያሉ። ከአራቱ ቤተ ክርስቲያን ባህርያት ውስጥ አንዱ ቤተ ክርስቲያን
አንዲት ናት የሚለው ይሆናል። ሁለተኛው ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ቅድስት ናት፣ ምክንያቱም መሰረቷ ቅዱስ ክርስቶስ ነው። ቤተ ክርስቲያን ቅድስት ናት። ለምን? የቤተ ክርስቲያን ራሱ ኢየሱስ ክርስቶስ ነው። ስለዚህ መሰረቷም ራሱ ኢየሱስ ክርስቶስ ነው። ስለዚህ ቅድስት ናት። ለምን? መሰረቷ ቅዱስ ክርስቶስ ስለሆነ ቤተ ክርስቲያንም ቅድስት ናት ማለት ነው። መንፈስ ቅዱስም በእርሷ ይኖራል ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ መንፈስ ቅዱስም በእርሷ ይኖራል። በምስጢራት በቃል እግዚአብሔር በቅዱሳን ሕይወት የቅድስና ጥራት ታገኛለች። መንፈስ ቅዱስ በእርሷ ስለሚኖር እና ክርስቶስ ስለቀደሳት ወደ ቅድስና እና ንጽህና ለመለወጥ ተመስርታለችና የቤተ ክርስቲያን ቅድስት ናት። ቅድስት መሆኗ ምንድን ነው? ራሱ ቅዱስ ክርስቶስ የመሰረተው በመሆኑ ቤተ ክርስቲያን ቅድስት ናት እንላለን ማለት ነው። ሶስተኛው ሁለንተናዊት ናት። ሁለንተናዊት ናት። ቤተ ክርስቲያን ለሰው ሁሉ ተሰጥታለች። ሁለንተናዊ ማለት ሁሉን አቀፍ ማለት ነው። ሁሉን የያዘች ቤተ ክርስቲያን ለሰው ሁሉ ተሰጥታለች። የማቴዎስ ወንጌል ምዕራፍ 28 ቁጥር 19። ስለዚህ ለሁሉ የተሰጠ ሁለንተናዊ ናት። ለሁሉ የተሰጠች ቤተ ክርስቲያን እምነቷ ሙሉ ነው። ከሐዋርያት የተቀበለችውን ትምህርት ሳትቀንስ ሳትጨምር ትጠብቃለች። ይሁዳ ምዕራፍ 1 ቁጥር 3 ላይ ማግኘት ይቻላል። በሁሉ ቦታ ለዘላለም ትኖራለች። ሁለንተናዊ ናት። በሁሉ ቦታ ለዘላለም ትኖራለች። ቤተ ክርስቲያን ሁለንተናዊ ናት ነው። በሁሉ ቦታ ለዘላለም ትኖራለች፣ ለሁሉም ተሰጥታለች። ስለዚህ ቤተ ክርስቲያን ሁለንተናዊት ናት እንላለን ማለት ነው። ሐዋርያ መጨረሻውና አራተኛው የአራቱ ባህሪያት ቤተ ክርስቲያን ከምንላቸው ሐዋርያዊት ናት። መሰረቷ የሐዋርያት ትምህርት ነው። ቤተ ክርስቲያን መሰረቷ ምንድን ነው? ወነአምን በአሐቲ ቅድስት ቤተ ክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት። ሐዋርያት ጉባኤ በተመሰረተች ስለሆነ በሐዋርያት ጉባኤ የተመሰረተ ቤተ ክርስቲያን ናት። ስለዚህ መሰረቷ የሐዋርያት ትምህርት ነው። የሐዋርያት ትምህርት ነው። ይሄን ኤፌሶን 2 ምዕራፍ 20 ላይ ማግኘት ይቻላል። የሐዋርያት ተከታዮች በእጅ መጫን ስርዓት የተላለፈ ክህነት ታስጠብቃለች። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ በሐዋርያት ትምህርት ላይ ስለተመሰረተች ሐዋርያት ምዕራፍ 2 ቁጥር 42 የሐዋርያት ትምህርታቸውንና ትውፊታቸውን ጠብቃ የምትኖር ስለሆነ ቤተ ክርስቲያን ሐዋርያዊት ናት። ቤተ ክርስቲያን ሐዋርያዊትነት ያስባላት መሰረቷ በሐዋርያት ትምህርት የተመሰረተች መሆኗ፣ ሐዋርያት የፈጸሙትን ስርዓት ሳትጨምር ሳትቀንስ እስካሁን ድረስ ይዛ መቆየቷ ሐዋርያዊት ናት አስብሏታል ነው። በቃ ቤተ ክርስቲያን ባጭሩ እነዚህ አራቱ ባህሪያት ተነጣጣይ አይደሉም። መነጣጠል አንችልም። መነጣጠል አይቻልም። እነዚህ አራቱ ባህሪያት ተነጣጣይ አይደሉም። አንዲት ስትሆን ሁለንተናዊት ናት። ቤተ ክርስቲያን አንዲት ናት። አንዲት ስትሆን ደግሞ ሁለንተናዊት ናት። በሁሉ ዓለም ሁለንተናዊት ናት። ቅድስት ስትሆን ደግሞ ምንድናትኝ? ሐዋርያዊት ናት። መሰረቷ ቅዱስ ክርስቶስ በመሆኑ ቤተ ክርስቲያን ቅድስት ናት። ቅድስት ስትሆን ደግሞ በሐዋርያት የተመሰረተች ቤተ ክርስቲያን ናት። ስለዚህ አንዲት ስትሆን ሁለንተናዊት ናት። ቅድስት ስትሆን ሐዋርያዊት ናት። አይነጣጠሉም። ተነጣጣይ አይደሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እነዚህን ባህሪያት በሊቃውንቶቿ ትርጓሜና በቅዳሴዋ ላይ ሁሌም ታብራራቸዋለች። አንዲት ቅድስት ሁለንተናዊት ክርስቲያናዊት ቤተ ክርስቲያን
እናምናለን። ስለዚህ ቤተ ክርስቲያን ምንድናትኝ? እንደተማማር ነው ቤተ ክርስቲያን ምን ናት ብለን ነው አሁን የተወያየ ነው። አራቱ ሁላችን ማወቅ አለብን። ክርስቲያን የሆነ ሁሉ ማወቅ አለበት። እነዚህ ቤተ ክርስቲያን ምንድናት ስትባል አራቱ የቤተ ክርስቲያን ባህሪያትን ጻፍ ወይም ምናምን ቢባል በቃ ሁላችንም ልናውቅ ይገባል። አንደኛው አንዲት መሆኗ፣ ሁለተኛው ቅድስት መሆኗ፣ ሶስተኛ ሐዋርያዊት መሆኗ፣ አራተኛ ሁለንተናዊት መሆኗ አራቱ የቤተ ክርስቲያን ባህሪያት ናት። አንዲት ስንል ማለት ነው፣ ቅድስት ስትል ማለት ነው፣ ሐዋርያዊት ስንል ማለት ነው፣ ሁለንተናዊት ስንል ማለት ነው የሚለውን እያንዳንዱን ያየን ይመስለናል። ዛሬ ያቀረብኩላችሁ ይሄን ይመስላል። ይሄን ፒፒቲ ማግኘት ከፈለጋችሁ በኮሜንት ጠይቁኝ። ቴሌግራም ቻናል ሊንኩን አታች አደርግላችኋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።